በሁለት አመት ውስጥ 1 ሚሊዮን ብር መስራት ይቻላል ማለት ሚሊዮነር መሆን ይቻላል። እኔ ማለት ነው አሁን እኔ አሁን ይሄን ቪዲዮ የምሰራው ለታሪክ እንዲቀመጥ ነው። በቃ አላ ከሁለት አመት በኋላ ይሄን ቪዲዮ ሳየው ሚሊዮነር ሆኜ ነው። በቃ አላ አሁን እኔ ውስጥ የሚሰማኝ ሚሊዮነር ሆኜ ነው። ከሁለት አመት በኋላ ይሄን ቪዲዮ ሳየው ሚሊዮነር ሆኜ ነው የማየው። እኔ እኮ ደግሞ የሚያስጠቀኝ አሁን ላይ ስራ የለኝም። አሁን ዛሬ ቀኑ 2018 ታህሳስ 24 ተክልዬ ናቸው ያመጡ ተክልዬ ናቸው። ከዛ ከሁለት አመት በኋላ 2000 ስንት ላይ ማለት ነው 2020 ታህሳስ 24 ተክልዬ ከረዱኝ የዛ ሰዓት ላይ በቃ እኔ የሚሰማኝ ውስጥ ሚሊዮነር ሆኜ በቃ 1 ሚሊዮን የሚሆን ብቻ ዋናው ሚሊዮን መሆኑ አውቃለሁ። 1 ሚሊዮን ብር በጣም ብዙ አይደለም፣ ግን በእኔ እድሜ ደረጃ እና ስራ በሌለው ገና በእኔ እድሜ ታዳጊ ገና ደረጃ ስራ በሌለው ደረጃ ደግሞ በጣም ብዙ ነው እና በቃ እኔ ውስጥ የሚሰማኝ እኔ ያሳካዋለሁ። እውነት እኔ አሁን ጋይስ አሁን እናንተ ስታስቡት በሁለት አመት ውስጥ 1 ሚሊዮን ብር በላይ ብር ይሰራል ከዜሮ ጀምሮ ማለት ነው። ገና ከዜሮ ስራ ጀምሮ ተቀጥሮ ወይ ደግሞ የሆነ የራሱን ቢዝነስ ደግሞ መጀመር ደግሞ ካፒታል ያስፈልጋል። ካፒታል ደግሞ የለኝም። ከዜሮ ጀምሮ መሆን ይቻላል ብላችሁ ታስባላችሁ? የዛሬው በቃ ዴይ 5 ቪዲዮ ይሄ ነው። በቃ አላ ለታሪክ ይቀመጥ። አውቃለሁ ቪዲዮ ቻሌንጅ ላይ ይሄንን ማስገባት አልነበረብኝም። አሪፍ ቪዲዮዎች ከነገ ጀምሮ ለፖስት አደርጋለሁ። ይሄን ቪዲዮ ለታሪክ እንዲቀመጥ ነው። አላ እንዳረሰው ፖስት አድርጌው እንዳስቀምጠው ነው። ጋለሪ ላይ ባስቀምጠው ሊደለት ይችላል። በቃ አላ እዚህ ላይ ፖስት ሆኖ ይቀመጥ ነው። ዋዲ ምንም አይመስለኝም። ይሄን ቪዲዮ አይቶ ባይሳካም እማርበታለሁ፣ ቢሳካ ደግሞ በጣም ደስ ይለኛል። ደግሞ ውስጤ ደግሞ እንደሚሳካ ነው የሚነግረኝ። ብዙ ጊዜ ደግሞ እኔ ውስጤ ነግሮኝ እኔ ያልተስማማባቸው ነገሮች ይሳካሉ። አሁን እኔ ያልተስማማበትም ማለት ብዙም አሁን ባለበት ደረጃ በጣም ከባድ ነው 1 ሚሊዮን ብር ማሳካት፣ ግን ውስጤ ደግሞ እንደሚሳካ ነው የሚነግረኝና ዩቲዩብ ምን ታስባላችሁ እናንተ? ይሄን ቪዲዮ የምታዩት አንድም ሁለት ሰዎች እናንተ ማሳካት የምትችሉ ይመስላችኋል ወይ? እኔ ማሳካት ያኔን እንኳን ያው እኔን ስለማታውቁኝ እናንተ ማሳካት የምትችሉ ይመስላችኋል? በሁለት አመት ውስጥ ከዜሮ ተነስታችሁ አይመስለኝም። እኔ አሁን ራሱ ያለበት ቦታ ይሁት ይሄ እኛ ግቢ ጀርባ ነውና እዛ ላይ ነው ያሉትና እያሰብኩት ነበርና የሆነ ቪዲዮ አይቼ ነበርና እንደዚህ ማሳካት ይቻላል እንቃላ ለታሪክ ይቀመጥ ብዬ ነው ያሰብኩትና አሁን እንደውም እኔ ያሰብኳቸው ቪዲዮዎች ያሰብኳቸው እንደውም እኔ ቢያንስ እንኳን ቪዲዮ ኤዲቲንግ ዩቲዩብ ላይ ምናምን ብማር በ3 ወር ውስጥ ብማረውና እሱን አፕወርክ ላይ ምናምን ፋይበር ላይ ምናምን ብሰራ $10,000 ናት እኮ 1 ሚሊዮን ብር ማለት $10,000 ደግሞ እንዳየሁት ከሆነ ደግሞ ፖሲብል ነው። ብዙ ሰዎች ይሰሩታል። ለሀገር ውስጥ ክላይንት ሳይሆን ውጭ ሀገር ክላይንት እንኳን ብሰራ አፕወርክ ላይ ፋይበር ላይ ምናምን ሊንክድኢን ላይ ምናምን እንዳየሁት ከሆነ ይሳካል። $10,000 በተምኔል ዲዛይኒንግ ብማር በጎን ለጎን ከ3 ወር በኋላ ፕራክቲስ አሁን ለምሳሌ 3 ወር ቪዲዮ ኤዲቲንግ ብማረው ከዛ በኋላ ደግሞ በጣም ፕራክቲስ ያደረኩት ደግሞ 2 ወር በቃ ቢያንስ እንኳን 6 ወር ማስተር ለማድረግ 6 ወር ቢፈጅብኝ ከዛ በኋላ ላይ 6 ወር ብሰራ ቢያንስ 6 ወር ብማር ማስተር ለማድረግ ከዛ 4 ወር ስራ ባፈላልግ ከዛ 2 ወር ብሰራ ከዛ በኋላ ሉት ማለት 10 ወር ፈጀብኝ ማለት ነው። ከዛ በኋላ ሉት 1 አመት ከ2 ወሮች ብሰራ 1 ሚሊዮን ብር $10,000 የማሳካት እድል በጣም ብዙ ነው። ከውጪ ገቢ ነው ግን አላ ለምግብም ለመጠጥም ምናምን ለቤትም ምናምን መውጣው ምናምን ነገር ሳይቆጠር የተረፈኝ ነው። በቃ 1 ሚሊዮን ብር መሆን ያለበት እሱ ነው። ባንክ ላይ 1 ሚሊዮን ብር ይሄ እቃም አይደለም፣ የእቃም አይተመንም፣ ምንም ነገር አይተመንም። በቃ ካሽ 1 ሚሊዮን ብር ነው በቃ መስጠት ያለብኝ ማለት ነው። ብቻ ይሄ ቪዲዮ ለታሪክ ይቀመጥ። እኔ ያሰብኩት እሱ ነው። ግን አሁን በላይ ፌሌ ምናምን ነገር የሚመጡት የስራ እድሎች ካሉ እነሱንም እየሰራው አሪፍ የቢዝነስ አይዲያም ከመጣ ምናምን ነገር ካፒታል ከተገኘ እነሱንም እየሰራው ሞክራለሁ። አሁን ሀሳቤ እሱ ነው። ሶሻል ሚዲያ ማርኬቲንግም እያሰብኩ ነው። ግን አሁን ማርኬቱ ሳቹሬትድ መሆኑ ብቻ ሳይሆን እሱንም ተምሬ እሱም ደግሞ ካፒታል ይፈልጋል ማለት ባለኛውን በዚህ ስልክ መጀመሩ ይጀመራል እኮ ግን በአንድ ስልክ ምናምን በዚህኛው ስልክ ካሜራው ጥራቱ ምናምን በሰዓት የትኛውም ድርጅት ብዙ ሰው ስላለ ማርኬቱ ላይ በዚህ ስልክ ልጀምር ብለው በነፃ እንኳን ልጀምር ብለው አሁን ላይ ብዙ ሰዎች በነፃ ልጀምር እያሉ በደህና ካሜራ ባይፎን ምናምን ስላለ ብዙም የመቀበል እድላቸው ቻንሱም በጣም ጠባብ ነው። ግን እስኪ በቪዲዮ ኤዲቲንግ ሞክረውና መሀል ላይ ማይሆን ከሆነ ወይ ደግሞ ማገኛቸው እድሎች ካሉም እየቀየርኩኝ በቃ እሞክረዋለሁ። 2 አመት በጣም ሩቅ አይደለም፣ ቅርብ ጊዜ ነው። ገና አረሜ ምንም ገና ልጅ ነኝ። 2 አመት በጣም ትልቅ አይደለም። ከዛሬ 2 አመት በኋላ ማሳካት አይከብደኝም ብዬ ነው ማስበው። እና ይሄ ዴይ 5 ቪዲዮ ይሄን ይመስል ነበረ። ከነገ ጀምሮ አሪፍ ቪዲዮ ታገኛላችሁ። አሪፍ ቪዲዮ ለቃለሁ። አይ ሆፕ ይሄ ቻሌንጅ ሲያልቅ 1000 ሰብስክራይበር እና 4000 ሰዓት እንደምሞላ ዴይ 50 ቻሌንጅ ሲያልቅ የዛሬው ቪዲዮ ይመስል ነበረ። ቻናሉ ሰብስክራይብ ላይክ ማድረግ እንዳይረሳ። ደግሞ ሀሳባችሁን እናንተ ማሳካት ትችላላችሁ የሚለውን ሀሳባችሁን ወይ ደግሞ እኔ ይሳካልኛል አይሳካልኝም የሚለውን እስኪ ግምታችሁን ኮሜንት ላይ አስቀምጡልኝ።
የዛሬ ቪዲዮ ይመስል ነበረ። አይ ሆፕ ከሁለት ዓመት በኋላ ቪዲዮ ሲያው ተሳክቶ እንደማየው አልጠራጠርም። ተክልዬ አቡነ ተክለ ሃይማኖት ወደ ተቀረጸችው ይርዱኝና ከሁለት ዓመት በኋላ ቪዲዮ ሲያው እንደሚሳካ አልጠራጠርም። የዛሬ ቪዲዮ ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት። ለሁላችንም ሰላም ፍቅር ጤና ተመኘሁላችሁ። ፒስ አውት። ይመቻችሁ።